አኩቻ አልተገረዘም። እንዳልተገረዝክም ከሰው ነው የምሰማው። እንዴት እስካሁን ነዩ ይኸው አልተገረዘም። ማን ያለው ረብሽ ነው የመጣሽው አንቺ ወር ስላላየሽው ነው እቃውን እንሂድና መንታሶን ልጄ ነው ማሳይሽ። ነይ ጊዜ ጠብቃ መታ ሰራች። ዋስኩድ ቤተሰቦች እንዴት ናችሁ? ኢቫን ነኝ። ዛሬ ደግሞ ማለት ነው ለየት ባለ ቪዲዮ ነው የመጣሁላችሁ። ባለፈው ለታ በተፈጠረው ነገር ትንሽ ሚስ አንደርስታንዲንግ ተፈጥሮ ነበር። እሱን ፊክስ ልናደርገው ነው። መጀመሪያ ይሄን አካውንት ሰብስክራይብ አድርጉ። እንዴት ናችሁ ግን ቤተሰቦች? ደህና ናችሁ? መጀመሪያ ሰላም ሳላችሁ። መቼም ሰሞኑን የተፈጠረው ነገር ታውቃላችሁ። በአኩና በአና መካከልና በእኔ መካከል የሆነ አለመግባባት ተፈጥሮ ነበር። ዝም ብዬ ሳስበው ልጅቷ ማለት ነው ትንሽ ልጁን የምትፋታው አይነት ነገር አይደለም እና የሆነች ነገር አሰብኩኝና ያን ያሰብኩትን ነገር ባደርግ በዛው በቃኝ እኔ ራሴ አልፈልግህም ምናምን ብላ ትታው የምትሄድ መሰለኝ እና እስቲ አብረን ያንን ያሰብኩትን ነገር አብረን ይሆናል አይሆንም የሚለውን ማለት ነው ለእናንተ ከምነግራችሁ አሁን ስመጣ እነግራችሁና መጀመሪያ ግን በቃ ሰላም እንፈጥራለን። ኖርማሊ በቃ ምንም እንዳልተፈጠረ ሰላም እንፈጥራለን ምናምን እንትን እነግራትና ከዚህ በኋላ አጠገቢ እንዳትደርስ እንድትለው ማደርጋት። ከዛ በቃ እኔና እኮ በስነ ስርዓቱ እሷም ለነገሩ ማለት ነው እዛም እያለች ማለት ነው በጣም አስቸግራኝ ነበር ማለት የሆነ ጸባዩ ደስ ምናምን አይልም፣ ትንጣጣለች፣ ሰው አታዳምጥም ምናምንና ያ ነገር ደግሞ እኔ ትንሽ ረብሾኝ ነበረ። ካኩ ጋርም ያላት ነገር ራቅ ብዬ ሳየው ትንሽ አስቀናኝ ነገር እና አሁን ከዚህ በኋላ ግን አጠገቡ ለአንዴና ለመጨረሻ እንዳትደርስ የምናደርግበትን መንገድ ነው የምፈልገው። ቀጥሬታለሁ። ካኩ ቀድሜ አኩም ይመጣል አክቹሊ ግን ከሱ ቀድሜ ነው የቀጠርኳት። ከዛም በኋላ ላናገራት ነው አናገራትና ደግሞ አኩንም ደግሞ አንድ ላይ ሆነ እናናግረዋለን ማለት ነው። እንደዛ ነው ያሰብኩት። ይቅናሽ በሉኝ፣ ኮሜንት ላይ ጻፉልኝ። ይቅናሽ እያላችሁ እነሱ እስከምመጣ ድረስ እንጠብቃት ማለት ነው። እስከዛ ሰብስክራይብ አድርጉ። በህይወት ጎዳና በሄድኩበት መንገድ ሐዘኔ ይበልጣ ስቄ ከዋልኩበት የምወደው ሁሉ የኔ አልሆን ብሎኛል። ወይ እኔ ቆንጆ ልጅ ታነሽ ምንድነው ቆንጆ? ባለፈው እኮ እራስሽ ሲጀመር ማለት ነው አኩርፈሽ ምናምን እንጂ ማለት ወል ተንጣጣሽ። ይቅርታ ልጠይቅሽ ነው። እኔ አልገባኝም። አይ አስረጅኛ ለምን ይቅርታ ዝም ብሎ እኔ ፍጠሪኝ ራሱ ግራ ገብቶኝ ነው የመጣሁት እውነት ለመናገር የጠራሁሽ ዝም ብለን የሆነች ነገር ላይ እንድናወራ ነው። ግን መጀመሪያ ፕሮሚስ ቢልኝ ይሄን እንደምነግርሽ ነገር ለማንም ሰው እንደማትናገሪ ላኩም ቢሆን እንደማትናገሪ። ቆይ የባለፈውን እናውራበት። ለምን እኮ ልነግርሽ እኮ ነው። ከዛ በቃ ልክ ባለፈው ታሪክ ስንገናኝ አንቺ የሆነ ቀደም ደምደም ማለት ነው እንደዛ አልጠበቅኩሽም ነበር። ገባሽ? ኖርማሊ መጀመሪያ እንዳልወጣልሽ ነው የነገርሽኝ ያልሽ እኮ። አይ እኔና አንቺ የጣላንበት ነው የምነግርሽ። እኔና አንቺ የጣላንበት ነገር እኔና አኩቻ ተቀጣጥረን ነበር አይደል? ከዛ አንቺም ነበርሽ ላይክ በቃ ከዛ አክተሽ ምናምን ደስ አይልም። ከዛ ያ ነገር ተፈጠረ። በሰው ልጅ መሀል ደግሞ ጸብ ይፈጠራል ምናምን ኖርማል ነገር። ሶ ሳስበው ደግሞ ልክ አላደረኩኝም ምናምን ብዬ አሰብኩኝ። ሶሪ ልልሽ አሰብኩኝ። ከዛ ደግሞ ሌላ ነገር ምናምን ደግሞ እንደ እሺ ስሜት አለኝ ለሱ ያልሽው እኔ ምንም እኮ አናደሽኝ ነው በታይሚንጉ ላይ አናደሽኝ ነው እንጂ ማለት ነው። እኔ ለላይክ ሌላ ነገር ምናምን አይደለም። ግን እኔ እና እሱ ሌላ ነገር ልናወራ ነበር። አንቺ ደግሞ በቃ በጣም ቀደምሽ ሪአክሽንሽ ምናልባት ከሱ ታልብሽ ነበር መሰለኝ ከዛ እኔ ከመምጣቴ በፊት ማለት ነው። በርግጥ አዎ። ግን ማሰብ ያለብሽ አንደኛ ለምንስ ነው የድሮ ፍቅረኛው ጋር የምትገናኙበት ምክንያት ምንድን ነው? ማለት እኔ ያልጨረሳችሁት ነገር አለ እንደዛ ነው አይደለም? የሆነ ጊዜ ከማሚ ጋር ከማሚ ጋር ምናምን ሆኖ ያወራነው የሆነ ነገር ነበር። ስለዛ ጉዳይ ለማውራት ምናምን እንዛት ማቻንቺ እና አንቺ እንደምታስቢው ምናምን አይደለም። ግን ታይሚንጉ ላይ አንቺ በጣም የሆነ ሌላ ሪአክት ምናምን ስታረጊ በጣም ተናደድኩኝና ቢሆንስ ምን ታመጫለሽ አይነት ነገር ብዬሽ ያን ነገር ተናገርኩት ማለት አንቺ ካሳየሽኝ እንትን እኔ እንደው መጀመሪያ ሂጂና ሻይ ቡና እያልሽ ጠብቂና አውርተን እንምጣ ምናምን ስልሽ ላይ ካልሄድ ምናምን አይነት ነገር አልሽ። ግን በዛ ማለት ኦኬ የሆነ ነገር ተፈጠረ ያው ስልሽ አንቺም ሰው ነሽ እኔም ሰው ነኝ ነገር እሺ እኔ እኮ ችግር የለም ይቅርታ ለመታረቁ ተታረቃለሁ። ግን ሌላ ነገር ቢኖርሽ አሁን ወደ እኔ አረም አይዳር
ጓደኛውን እንደዚህ ይቅርታ ብለሽ እንደ ጓደኛ መስልሽ አሁን ደግሞ ከዛ ደግሞ ደሱ ስሜት አለኝ ብትይ በጣም ተጽቼ ነው እንጂ አሁንም ቢሆን ችግር የለም እኮ ማለት ለምን እንደዛ መናገር አልነበረብኝም። አንቺም ሴት ነሽ፣ በዛ ላይ አክቻም ጓደኛዬ ነው እሱም ይወድሻል እና ለዛ ነው እንጂ ካልፈለግሽ መቅረት ይችላል። ከፈለግሽ ማለት እኔ ይቅርታ ስላልኩሽ እንትን ብለሽ ነው ማለት ችግር እኔ ጀስት እየጠየቅኩሽ ነው እንጂ አይ ገባኝ። አይ ሌላ ነገር እያሰብሽ ነው ከሆነ እኔ ችግር የለውም። እኔ እንትን አልሸዝልሽ እኔ እናንተ ችግር የለውም። ከዚህ በኋላ እንደ እናት አኩቻ ላይ ከዚህ በፊት እንደሚያውቀው ሰው ራሴ እንትን አለ። ግን አሁን እኔ ከሱ ጋር ምናምን ለመስማም ሳይሆን አሁን አንቺ ቢሆን እንደዚህ ቢሆን እንደዛ ባይሆን ምናምን የሚለውን ነገር ከፈለግሽ እኔ ችግር እንደ ጓደኛ እንተልልሻለሁ። ከዚህ በኋላም በቃ አለ አይደል ይቅርታ ግን አልሽኛል። አዎ ችግር ግን መጀመሪያ እኮ በጣም ቆንጆ ነሽ ነው ብዬሽ ነበር። ቴንክ ዩ ባንዶ ሙዲ ተቀያ ተካንዴት ነው የመለሽኝ። አይ እኔ ይቅርታ ለኔም ይቅርታ እንደዛ ከተሰማሽ ማለት እንደዛ ማለት ያናድዳል። በኔ ቦታ ሆነሽ ብታስቢው እኔ ከሱ ጋር አሁን እየተጣላሁበት ያለው ሰዓት ነው ምናምን ከዛ ደግሞ መተሽ አንቺ እሱም ጠርቶሽ እሱም አሁን ይሄንን በደንብ አላልኩም ግን ቢያል አልኩ። አይ ታስባ ትግሬልን ታወራላችሁ ኖርማል ይመጣል። አክቹሊ ዛሬ እኮ ይመጣል መሰለኝ። እስኪ ምን ይመጣል ብለሽ አላለኝ። አይ ይመጣል እሱም መምጣቱ አይቀርም። ግን ካንቺ ጋር እሱ የራሳችሁን ጉዳይ አውሩት። እኔ የዛን ሰዓት አንድ ጊዜ አረፍ በይና እኔ እና እሱ እናወራ ስልሽ እንደዛ ስላልሽኝ ነው እንጂ እኔ ምንም ያጣላንም ያገናኘንም ነገር የለም። እዛ ከሆነ እኔ ችግር ደስ ብሎኝ ግን አይ ነገሩ ፊክስ ስለተደረገ አሁን ከዛ ለምታይ ማለት ነው በጣም ነው የደበረኝ። ምክንያቱም አንደኛ እሱ ባለፈው ስላላየሽ ነው ሩም ሰው ልኮ ሩም ድረስ እኔን ሲያከታትል ከዛ ደግሞ በቃ እኔ እንጃ እኔ አላውቅም አኩቻ ምን አይነት ነገር ውስጡ እንደገባ እኔ መጀመሪያ ማውቀው አኩቻ በጣም እያጣሁት ነው ያሉት። አይ ከዚህ በኋላ አክቹሊ ማውራት ያለባችሁ ብዙ ነገር አለ ከሱ ጋር ደስሽ ስለዚህ ጉዳይም ስለ ሩሙ ሚሊዮን ሌላም ደግሞ ላይክ እሱ ያልነገረሽ አንዳንድ ነገር ማለት እኔ ማውቃቸው ማውኒ ከድሮ ጀምሮ ስለሆነ አኩን ማውቀው እኔ ማውቃቸውም እሱ ያልነገረሽ ነገር ሊኖር ይችላል ስልሽ ላይክ ማትስማሙበት ነገር ማለት ነው ገባሽ? አሁን እኔ ላንቺ ብነግርሽ እሱ ያ ነገር ሊያስከፋሽ ይችላል። ስለዚህ እሱ ሊነግርሽ የሚችለው ነገር ማለት አልገባኝም። ከኔ አሁንም እኔ ልጅ እኔ በቃ በየቀኑ ራስ ምታት ነው ምንድነው ሳታኮርፊ ሳትናደጂ ላይክ ምናምን ሳትይ ግን ከሱ ጋር ማውራት ያለባችሁ ነገር ሊኖር ይችላል። ከታይቂው በደንብ ስለ ላይፉ እዚህ ውስጥ እንዴት እንደባው ስላለውም ነገር እንኳን ስለ ላይፍ እኮ ሊያስወራኝ ይቅርና እኔ እኮ ከሱ ጋር በተገናኘው ቁጥር ጸብ እኮ አሁን አንቺ የሚያደርገው ስጪኝ ኦኬ አሁን በቃ ባለ እሱም የሆነ ችግር አለበት ስለ እሱም ጉዳይ ያወራሽ እኔ ከምነግርሽ እኮ ብዬ ነው በጣም በነግርሽ ይጀምርሽ ምንድነው ነገር እንዴ ማወቅ አለብኝ። እኔ አሁን ከራሱ ስለሚሆነው ነው አሁን ብነግረው እኮ ምንም ያወራኝ አይደለም። እኔ ሌላ ነገር ታስቢብኛለሽ ማለት እሷ ስለፈለገችው እኔ እንደ እህት እኮ ማንም ምን የሚሆን ነገር አሁን ፍቅረኛሽ የሆነ ነገር እያደረገ ከኋላሽ ቢሆን የታውቂው ግን እሱ ቢነግርሽ ይሻላል ብዬ ነበር። ግን እኔ እሱማ መከነሽ በእርግጥ እኛ ሴቶች ነው መደጋገፍ መነጋገር አለብን። በእርግጥ ግን አሁን እኔ እንዳላጣላችሁ ራሱ ቢነግርሽ ይሻላል ከሚለው ነገር አንፃር ምንድነው እስኪ እውነት እኔ አሁን በጣም ውስጤ እንትን አለ። ምክንያቱም እኔ ልጅ በጣም እኔ መች አሁን ከዳንኤል በላይ ነው በዚህ ልጅ ነው እየተሰቃየው ያሉት። ምንድነው እስኪ ንገሪኝ። እኔ ማወቅ አለብኝ እኮ እኔ አሁን እዚህ ጋር አሁን እኔ እኮ እንዳላጣላችሁ እኮ ፈራሁ። እኔ በቃ እኔ እኮ ምንም እሱ እኮ ሲጀመር ሰላም ነው ማለት በሌላ ነገር ምናምን እንዳታስቢብኝ። እኔ ላጣላችሁ ምናምን ፈልጌ አይደለም። ግን በቃ ይኸውልሽ አትነግሪውም። አልነግረውም። እኔ እንደነገርኩሽ ማለት ወሬው እሺበት እኔ ችግር የለብኝም። ግን እኔ እንደነገርኩሽ ጭራሽ እንዳትነግሪ። ለምን አልነግረውም? እንደ እህት በእውነት እኔ እንደ እህት አይደል እንዴ መጥቼ በኩ እንደ እህት እኔም አሁን ከራሱ ቢነግርሽ ነበር የሚሻለው። ግን በቃ እኔ ይሄን ነገር ስነግርሽ እኔ በጣም ማለት አይባልም ይሁን እኔ ባለ እኔ አስጨነቅሽኝ። እኔ በእውነት አሁን በቃ ልቤ ሁላ ዝቅ ያለው ምንድነው በቃ ባጭሩ አኩቻ አልተገረዘም ማለት በቃ እኔ ማለት በቃ አልተገረዘም ማለት እንዴት እስካሁን አልተገረዘም? ይሄንን ነገር ሊነግርሽ ይገባል። እርግጠኛ ነኝ እንደነገርሽ እና በቃ ሊነግርሽ ፈልጎ ሊሆን ይችላል እንዴ አንደኛ ቆይ እኔ አሁን አይምሮዬ ፕሮሰስ ያርግ። አንደኛ እንዴት ይሄንን አይናገርም እኮ ሩም ድረስ እዛ ከነሸለፈቱ ይዞ ሲጠራኝ አስሬ ምን ሲለኝ እንዴት እስካሁን አልነገረኝም? ይሄንን ከነምለፈቱ ከነሸለፈቱ እንዴት እኮ ተረጋጊ ልክ ነሽ ነገሩ ማለት ነው። እንትን ነው ሊነግርሽ ይገባ ነበር። በርግጥ ሊነግርሽ ይገባ ነበር ድረስ ይዞኝ እስከ ጠራኝ ድረስ እንዴት ይሄንን ነገር በጣም እኮ ትልቅ ነገር ነው ማለት እኔ
ቆይ ስሜት ያቱኛ ትናደጂ ምን አይደለም በኔ ቦታ ሆነሽ አስቢ። ሩም ለሩም ሲያንከራትተኝ የነበረ ሰውዬ ነው አንደኛ። እቺን ትንሽዬ ማለት አይደለም እና ሙዝልጣጩ ነው ሩም አስቢው። ይሄ በጣም ይሄ ብልግና እኮ ነው ሲጀመር። ይሄ በቃ ይሄ ልጅ እኔ ወንድ ልጅ በቃ ምንድነው ሲጀመር ለምን አንቺ ቆይ ምን እሱ ብቻ ነው ወንድ እኔ ያህል እኮ ማለት ነው እሱ ብቻ እኮ አይደለም እኮ ወንድ እኮ እኔ እኮ ማለት ነው ስለማውቀው ከዚህ በፊት ማለት ነው ስለማውቀው ነው ይሄን ነገር እየነገርኩሽ ያለው። እኔ ይሁን ብዬ ማለት በቃ መቼም ይገባሻል ማለት በቃ እንዴ ቢሆንስ አይ ማለት እንትን ማለት ነገር ማለት ሳይሆን መናገር አለበት መናገር ብቻ አይደለም እንደሚሆን መሆን አለበት። አዎ ወይኔ እንግዲህ እኔ ምን እንዴት እንደሚሆን ግን አደራሽን ምን አይነት ነገር ውስጥ ነው የገባሁት? ምን አይነት ነገር ውስጥ ነው የገባሁት? በቃ ግን አደራሽን ይልሽ ማለት ነው ይልሽ እንገርሽ በርግጥ በጣም መጥፎ ነገር ውስጥ ነው ያለሽ። እኔ ለዚህ ነው ሲጀመር የዛን ጊዜ ተፋታ ነው አኩቻ በጣም ጥሩ ሰው ነው በጣም ምናምን በቃ ስልሽ መልካም ሰው ነው እኮ ግን ይሄ ነገር ደግሞ አይሆንም። አሁን የዛን ጊዜ ገና እኔ እና እሱ ልናወራ ሰው አንቺ በጣም ቀደም ማርሽ ገባሽ። እኔ ፈልጌው ምናምን ሊመስልሽ ይችላል ግን አይደለም ገባሽ አይደል? አሁንም ቢሆን ማለት ነው መሸሽ ያለብሽ ሰዓት ነው ግን እኔ ይኸውልሽ አልፈልግም እኔ ይምጣ ንግግር አያስፈልግም። እንደውም ከዚሁ ደውለሽ በስልክ ንገሪውና ተሰናል። አይ ይምጣና አካል መጥቶ ማውራት ምክንያቱም ይኸውልሽ አንደኛ ይሄ ቀልድ አይደለም ቀልድ አይደለም። እኔ አስሬ ስጪኝ እንደንትን ስጪኝ አረም ድረስ እኮ ነው ከነሸለፈቱ የጠረኝ እንዲያስብ እስኪ በኔ ቦታ ሆነሽ አስቢ። አረም ድረስ ላይ ስጪኝ በቃ አያስፈልግም። በቃ ይሄ ብሬክ አፕ ነው የሚሻልሽ። ስንት እንደሆነ ለበት አንቺ ምን አስጨነቀሽ? የኔ ቆንጆ ደግሞ በጣም ቆንጆ ልጅ ነሽ ምናምን በቃ ይምጣና ነገር ይልክልኩን ምንም ነገር አያስፈልግም። እኔ ደውልለታለሁ አሁን ነው መጣ ታዩ የመጣ ነው እኔ ራሴ ደውልለታለሁ። ታዩ እኔ ምን አንቺ ከደወልሽለት መጨረሻ ጭቅጭቅ ነው ብሎ ይቀራል። ምን ሆነሽ ነው? ደውይለት አሁን ደውለሽ እኔ በጣም ነው እኔ ወንድ ልጅ እኔ እስቲ አራተጁ እባክሽን ሰንዲ ምን ሆነሽ ነው? ሄሎ አኩ ነው እሺ ደርሷል አደራሽን ጭራሽ ማለት ነው እኔ ጭራሽ ከኔ እንደሰማሽ እንዳትናገሪ እኔ ፊት እንዳታነሽ ይሄን ነገር በቃ ስልሽ ወይ በቃ በኋላ ስትገናኙ እኔ ከሄድኩ በኋላ አይ አንቺ እዚሁ ጋር እንዳለሽ ተሰሚያለሽ። እኔ ተሰናብቻችሁ ከሄድኩ በኋላ ይሻላል። ሰሚው እንጂ ምን እንደሚል ሰሚው ግን አይ እኔ ስለማውቅ እኮ እንትን እኔ እንዳይጠረጥሩ ግን ከሌላ ሰው አለ እንትን ስልሽ ማለት ነው። እንዴት ተገናኛችሁ ደግሞ ዛሬ? ስለአንተ ጥሩ ነገር እያወራኋት ምን ነው ቁጭ በል ማውራ ነገር ቁም አትንካኝ ቁም። እኔ አንተ ስለአንተ በቃ በየቦታው እየሄድኩ መስማት አለብኝ? ምን ሰምተሽ ነው? ቆይ ኤባ እኔ እነግርሻለሁ ሳራ አብረሽ እኔ አንቺም እንደሰሚ ነው የምፈልገው። ቆይ ብጠይቅሽ ቆይ ለምን ተገናኛችሁ? እኔ ይቅርታ ልትለኝ ካሜራው ምንድነው? በቃ ይቅርታ ልትለኝ እኮ ካሜራው ምን አገባህ እሱ አዋራኝ። አሁን እኔ ኤቫን ተዋትና ከኔ ጋር አውራኝ። እኔ ይቅርታ የባለፈውን ነገር አኩዬ ባለፈው ነገር ይቅርታ አስቀይሜሻል ሴት ነሽ ሴት ነኝ በሚለው ነው እንጂ እኔ ሌላ ነገር ምንም አላውቅም እኮ። ምንድነው የተፈጠረው? አሁን ለምን ጠራችሽ? ካሜራው ለምንድን ነው የማጠፋው? ካሜራውን አጥፉና አላጠፋም። ታወራኛለህ ዛሬ አውርተን እዚህ ጋር ወይ ከበቃን ይበቃናል። እኔ ካንተ ጋር ይሄ ምን አይነት እኔ ከአይምሮዬ በላይ ከዳንኤል በላይ አይምሮዬ ላይ እየተጫወትክ ነው ያለው አንተ። ይባል ምንድነው የተፈጠረው? አይ ምንም ምን ያላቀ እኔ ምን ተፈጠረ? በቃ ነው ይቅርታ ተባብለናል። እሷም ፈልጓል ተሰማለህ። አንደኛ ባለፈው እንደዛ መጀመሪያ ተረጋግተሽ አናግሪ። አልፈልግም። ልቀቀኝ። ቆይ ተረጋግተሽ አትንካኝ። ስማኝ ባለፈው እንደዛ ስትሄድ እንደዛ ስትሆን እሷስ ይቅርታ አለችኝ። ይቅርታ ለማለት እንኳን እንትን አልነበረም። አንደኛ እሱ ሁለተኛ አንተ ነገሮች ተደራረቡ። ይኸውልሽ ነገሮች ተደራረቡብኝ። አቅሜ በላይ ሆነ። አንድ ነገር ልንገርሽ፣ ሁሌ አንቺን ባጠፋሽ እኔን ባጠፋው ጥፋት እኔ ነኝ እየደወልኩ ይቅርታ የምጠይቅሽ አይደል? በዛ እሷስ ይቅርታ አለችኝ። ሴት ይዛ ስመጣብኝ ሳታስረዳኝ ምን አንተ አትልንገርሽ አንድ ነገር ልንገርሽ። እኔ እኮ ስራ እኮ ሄጄ ሩም ስላስገኘ እኮ ውሻ ያረከኝ ሰው ነው እኮ አንተ ካንተም ብሶ ደግሞ ይቅርታው ነው። ከዛ ደግሞ ሰምቼልሃለሁ ውዴ እንደው እንዳታየኝም እንዴ እንደው እንዳይደለም የምታየኝ ማለት ነው። ኧረ እባክህ እኔም እኮ የሚፈልገኝ ሴት አለ እኮ። የምፈልገህ አንቺ ብቻ ነሽ እንደ ሩም ተይዘሽ እንደፈለግሽ ትሆኚ? አይ እኮ አሁን ወደ ሰላም ለመፍጠር ነው። በቃ አትጨቃጭ አትጣት። ኢቫን ነኝ ያሳለፍኩትን መከራ ማለት ዝም በል እኔ መከራ እኔ ደግሞ ጭራሽ ውሸትህ መደበቅህ ጭራሽ እንዳልተገረዝክም ከሰው ነው የምሰማው። ምን እንዳልተገረዝክም ከሰው ነው የምሰማው እንዴ? ምንድነው እሷ ላይ የምታፈጣው? እሷ ነገረችኝም። እሷ ለምን የምታየው? እውነቷን ነው እንዴ? ምንድነው እሷ ካንተ እኩል ነው የምትሰማው። እኔ ከሰው መስማት አለብኝ ስላንተ ከሰው ይሄንን እንኳን ሩም ከነሸለፈተ ስጠራኝ ማን ነው እንደዚህ ያለሽ? ከነሸለፈተ ሩም ጠራኝ። ከነሸለፈተ ሩም ጠራኝ።
ሩም ጠራኸኝ። ቢያንስ ሩም መጥራቱ አቅም ካለ ምን አለ ሸለፈታ መሆኑን ብትናገር። ማን ያለሽ ቢሆንስ ባልገረዝስ እንደዚህ ገልጬ ለምን አትናገርም? ባልገረዝ እንደሙዝ ገልጬው እንደዚህ እንደሙዝ ገልጬው አናረግም ከፈለግን። ኧረ እባክህ ይሄን ለመናገር ምንድነው አቅም ያነሰ? ሩም እስከተጠራህ ድረስ ሩም እየጠራኸኝ ይሄን ለመናገር ከሰው አሳይሽ ታሳየኛለህ። እሱ ስለመድኃኒዓለም ምን ያደርጋል? ታሳየኛለህ። እሱ አሳይሻለሁ። አልተገረዘም። አልተገረዘም። ማን ያለው? ስማ ኤቫ ጋር አንቺም ሌላ ሳይ ኤቫ ጋር ለምን ለምታሳየኝ? ኤቫን ተዋት። ከዚህ ማነው አልተገረዘም ማለት ስላላየሽው ነው እቃውን አልፈልግም በቃ እናንተ ሰውራችሁ በቃ ተለያዩ። በቃ ምን ሆናችሁ ነው? በቃ ነበር የሚያስወልድሽ እቃው። ታይ ስማኝ መጣው ማለት ነው። መጣው መጀመሪያ አስገርዘው ሂድና አስገርዘው መጀመሪያ ሲጀመር እሱ አይደለም ዋናው ነገር ነው። ወሬ የምታፈጣው አንተ ምንም ማውቀው ነገር አይደለም። ምን አልተናገርኩ ነው ታዲያ ማለት ለምን አገኘሻት? በቃ በእናትህ ምን አመናኩቻ እንዴ? ምን አትናገራት ኤቫዬ፣ ዝም በል። ምን ነው እንዴ? ሁሉ ነገር እኔ እንደማውቀው እቺ ደሜ ነበር ልጅ ልቅም ነው የመጣሽው። ኤቫን ምትነካት እኔ ግን ኤቫ ብራብራ አረጋችሁ ነው ለምን አድርገው ነው ተረብሽ ነው የመጣሽው አንቺ። አትንካት ኤቫ ልቀቂ። ፍሬ ለመንካት ነው እኔ ላሳይ ተገርዘና አያለኝ ተጻለ አንቺ ምን አይነት ጨካኝ አውሬ ነሽ? በእናትሽ አንተ ነው እንጂ አውሬው ቢሆንስ ሰው ቢሆንም መናገር ነበረብህ። ሰው ቢነግርሽ እንኳን ገመኔ እኮ ነው። ገመኔ ሸሽገሽ ወስደሽ ቢቻል ማስገረዝ ነው እንጂ ለምን አንተ አልተናገርክም ነው የኔ ጸብ። ለምን እኔ ከየሰው ለምን ልስማ? ነይ ላሳይሽ። አላይም። ለምን አልለጥፈውም እዚህ ጋር? ለምን አልለጥፈውም እዚህ ጋር? ሰውን ላይ ልልህ። ኧረ እኔ ከነኮፍያው ጉደኔ ለሰውን ከነኮፍያው ላይ ልበሰው ልቀ ምን አባቱ ይሄ ጨምላቃ ስንቱ የሚጋደልበት ዕቃ ነው እንደዚህ። አንቺ አትንካኝ። መጀመሪያ ይኸውልህ አሁን ከኔ ጋር ሰላም ከፈለክ እውነታውን ተናገር። ሸውሪ ጎበዝ ነኝ። ሰራችልኝ አይደል? ጊዜ ጠብቃ መታ ሰራችልኝ። እውነቱን ተናገር አሁን። እሷ ነች የነገረች። ስማኝ አይደለችም። ኤቫን ከዚህ ውስጥ አውጣት። አንተ ምንድነው ሰው ላይ የምትለጥፈው ነገር ሁላ? ስማኝ፣ አንደኛ ተገርዛል አልተገረዝም? ይሄንን ጥያቄ መልስ። ላሳይሽ። አላይ ተናገር። አፌን ላም ተናገር። ማየት ማመን ነው። ነይ ሰልሽ ሩም ላሳይሽ። የወንዶች ወንድ ነኝ። አልፈልግም። የወንዶች ወንድ ነኝ። አውራ ተናገር። የወንዶች ወንድ ነኝ። ነይ ሩም ልትወደሽና ላሳይሽ። አትንካኝ። አልተገረዝክም ትያለሽ። አንቺ ነኝ። ለምን አትመልስም? አንቺ ነኝ። ለምን አትመልስም? አንቺ ነኝ። አልተገረዝክም አልሽኝ። ተናገር። ሩም እንሂድና መንታ አስወልጄ ነው ማሳይሽ። ነይ አንተ ከመናገር ምንድን ነው? ተናገር። ላሳይሽ። አልፈልግም። ተናገር። ለምን ካፍህ የማይወጣ? አዎ ተገርሻለሁ። አልተገረዝኩም። በቃ በአካል ነው ማሳይሽ። አልፈልግም። መንታ ለቅቄብሽ አሳይሽ ነበር። ለምን ለኢትዮጵያ ሕዝብ እንዳላፈራኝ አልፈልግም። ነይ አሳይሻለሁ። መንታ ነው ማስወልድሽ። መንታ ነው። አንቺ ወይኔ ጊዜ ጠብቃ መታ ትስራልኝ። ይቫን ጊዜ ጠብቃ ወይኔ ተበቀለች። ላውራ ስትል ነበር መጠርጠር የነበረብኝ። በቃ ወይኔ ገመኔ አደባባይ ወጣ። ወይኔ